ውድ ተመልካቾቼ እንደምናችሁ እንደተከረማችሁ። አሁን አንዲት ቃል ቀረይ ከሚል ሚዲያ የቀረበ ፖስት የተደረገ ቪዲዮ አይቼ በጣም ገርሞኝ ነበርና እሱን ምላሽ ለመስጠት ነው ቀርቤ አንዳንድ የማቀውን አስተያየት ለመስጠት ነውና በእውነት አሁን የያዝነው የሐዋርያትን ጾም ይዘን ሁላችንም እየጾምን ባለንበት ሰዓት ግን ያሆነ ብዙ ነገሩ ውሸት የሆነ ነገር ተጨማምሮ ሰምቶ ዝም ማለት ለሁላችንም ጥሩ ስላልመሰለኝ ነው። እዛ ቦታ ላይ አምባሰባት ኪዳነ ምህረት ላይ የተፈጠረው ችግር ሁላችንም እንደምናውቀው የአብዛኞቹ የስልጣን ጥማትና ጥቅምና ስልጣንን ፍለጋ ነው። ብዙዎቹ የተማሩ ቅስትና ያላቸው ወንድሞች አሏቸው እና ራሳቸውም ቄስና ዲያቆን የሆኑ ሰዎች እዛ ገብተው ቦታ ላይ ሆነው መስራት ይፈልጋሉ። ያንን ለማግኘት ደግሞ አሁን የተባሉትን አባት ማስለቀቅ ይፈልጉ ነበር። በነገሩ በዘለምዳዊ የሚሰሩ አሰራሮች ሰውየው ያው ብዙ ግርፈቶች ይኖርባቸዋል። በዘለማዳዊ የሚባሉ አሁን ዝም ብሎ ወጭና ገቢን መሰረት ያላደረገ አንዳንድ ምንም አይነት ልማት ቢለማም ምን አይነትም ስራ ቢሰራም አንዳንድ ነገሮችን በአግባቡ መስራት ነበረባቸው። እኔ መማምነውና መቀበለው ነገር ነው። ነገር ግን እያደረጉ ያሉት እውነትን መሰረት ያላደረገ ሰውየውን በጥላቻ ብቻ ቤተክርስቲያኗ ባዶዋን እንድትቀር ሁሉም ነገር የተሳሳተ በማዕረብ ሰውየውን በማንቋሸሽ እንደውም ሰውየውን ሲያንቋሹ ሃይማኖታችን የተቋሸሸ የማይመስላቸው አባቶቻችን የተቋሸሹ የማይመስላቸው ጉቦ እየሰጠ ነው የሚባለው ለጳጳሱ ነው ወይስ ለሀገረ ስብከቱ አስተዳዳሪ ነው? ይሄ አሁን ቢፈተሽ አስቸጋሪና አባቶቻችንን ጥላሸት የሚቀባ አባባልና ስያሜ ስለሆነ እንዲህ አይነቱ ነገር ሲቀርብ ሚዲያዎች ራሱ አዳምጠን ሰምተን አይተን አመዛዝነን እስከ መጨረሻው ድረስ ሄደን እውነቱን አረጋግጠን ነው ማረብ ያለብን እንጂ ዝም ብሎ ከመሬት ተነስቶ ብዙ ነገሮችን ስንናገር አባቶቻችን ከላይ እስከ ታች ድረስ ያንቋሸሽ ስራና ሃይማኖታችንን የሚያንቋሸሽ ስለሚሆን ጥፋት ያለበትን ሰው ጥፋተኛ ነህ ለማለት ራሱ ህግና መሰረት አለው። በቤተክርስቲያናችን በአገረ ስብከታችንም ሆነ በማንኛውም የራሷ መተዳደሪያ ደንብና ህግ ያላት ቤተክርስቲያን ናት። እንደ አይነት ጥፋት ቢኖር እንኳን የሚቀጡት የሚያስተዳድሩት አባቶች እያሉ ሚዲያ ላይ በዛ አይነት ነገር አውጥቶ አባቶችን ማንቋሸሽ የቤተክርስቲያንን ሰዎችን እንዲርቁ ማድረግ በውሸት እንኳን አይደለም ሃይማኖቴን ጥዬ እወጣለሁኝ ሃይማኖቴን እቀይራለሁ ሊሉ አባታችን በጣም የሚገርሙ ለሃይማኖታቸው ክብር ያላቸው ሰው ናቸው። ጭራሽ የማይባል ነገር ነው። እንደውም በልዩ ስማቸው አባ ጠበል ተብለው የሚጠሩ ናቸው። በማንም ቤት ሄደው ሰዎችን የታመሙትን በመጠየቅ ጸበል በመጸበል የሚታወቁ ሰው ናቸው እንጂ ሃይማኖት እቀይራለሁ ብለው ባፋቸው የሚነኩም ሰው አይደለም። ይሄ ጥላቻ